ባለ ሐኪም ስዋ ልዕልት በአንድ ከተማ ውስጥ አንድ ንጉሥና አንድ ንግሥት ይኖሩ ነበር። በጣም ቆንጆ ልጅም ነበራቸው። ልዕልቲቱ በጣም እንደምታምር ስለምታውቅ ሰዎች እንደሚያዩአትም ታውቅ ነበር። በዚህ አገር ውስጥ ቆንጆ ከሚባሉትና ራሳቸውን ከሚያዩት ውስጥ እሷ ራሷን እየወደደችው በጣም ታየው ነበር። በዛ ጊዜ መስታወት ወይም ብርሃን ስለሌለ ልዕልቶች ወደ ጫካ ነበር የሚሄዱት። አልፈው ሙሉ ሐይቅ ዳር ይሄዱና ፊታቸውን ይመለከታሉ። ስለዚህም ለጫካ ለውሃና ለጭቃ ልዩ ፍቅር ስለነበራት በጭቃ ትጫወት ነበር። ጠዋትና ማታ ከእንስሳት ጋር ትሯሯጥ ነበር። ወደ ቤት ስትመለስ ፀጉሯ ተሞነጫጭሮ የወፍ ጎጆ መስላ ነበር የምትመጣው። ኦ የኔ ውድ ልዕልት፣ እንዴት ነው ይህን ፀጉር የምፈታው? አለቻት ሞግዚቷ። አላውቅም፣ እሱ ያንቺ ሥራ ነው አለች። እባክሽ ነይ ቁጭ በይ፣ ፀጉርሽንም ላበጥርልሽ፣ ያምሻል አለቻት። ኦ አንድ ነገር እንኳ ቶሎ መስራት አትችይም፣ አንቺ ጎሽ ነሽ ጎሽ አለች ልዕልቲቱ። እኔ ጎሽ? አንቺ ጎሽ ብለሽ ጠራሽኝ እኔን? ይህ ትክክል አይደለም ልዕልት ሆይ አለች ሞግዚቷ። በመጀመሪያ ፀጉር እንዴት እንደሚበጠር አውቂ፣ ከዛ ስለ ክፋትነት እንነጋገራለን አለች ልዕልት። ኦ የውሃ ሙቅ ነው፣ አንድ ነገር በቃ በትክክል መስራት አትችይም አለች ልዕልት እየተነጫነጨች። እንደምታዩት የልዕልቲቱ ባህሪ እንደ ፀጉሯና እንደ መልኳ ቆንጆ አልነበረም። ከአራዊት ጋር በመጫወቷና ፀጉሯም ተሞነጫጭሮ በመያያዙ ለእሷ መልካም ነበር፣ ግን ስድብ ነው። ብዙዎቹ የእሷ ታላላቆች ለእሷ መልካም ሊያደርጉላት ይሞክራሉ፣ ነገር ግን አይሆንላቸውም ነበር። ንግሥቲቱ የልዕልቱን አስቸጋሪነት ለልዑሉ ነገረችው። ንጉሡም ልዕልቲቱን ስለሚወዳት ፈጽሞ ሊከዳት አልፈለገም። ዝም ብሎ ለንግሥቲቱ ካልገባላት መልካም ልጃችን እኮ ያን ያህል ክፉ አይደለችም የኔ ውድ፣ ፍቅሯን ለተፈጥሮ፣ ለአራዊት፣ ለባህር፣ ለወንዞች፣ ለእነዚህ ሁሉ የምታካፍል ናት። ለዛች ተጎድታ ላገኘቻት ጥጃ እንዴት እንክብካቤ እንደምታደርግላት ተመልክተሻል? ለወፎች፣ ለሌሎች እንስሳት ነው ፍቅሯ አላት ንጉሡ። ንጉሡ ልዕልቲቱ ለእንስሳት ያላትን መልካምነት ሲመለከት ምን አይነት ንግሥት ልትሆን ትችላለች ብሎ ተጨነቀ። ስለዚህም ጭንቀቱን በልቡ ይዞ የሚወደውን ስፖርት ለመስራት ወደ ጫካ ሄደ። ያን ጊዜ ጓደኛው ዝግባ ወደ ቆሙበት ቦታ ሄደ። በጣም ከረጅም ጊዜ በፊት ነበር። ንጉሡ ገና ሕፃን እያለ ጊዜም እንጨት ቆራጮች መጥተው ዝግባውን ሊቆርጡት ሲሉ አይቷል። ይህንን ዘርፍ እንዳትቆርጥ እናልፈቅድልህም አለ ልዑሉ። ልዑል ሆይ እንጨቱን እንፈልገዋለን አለ እንጨት ቆራጩ። ታዲያ ሂድና የሞተ ዛፍ ቆረጣ፣ ይህንን እንድትቆርጥ እናልፈቅድልህም፣ ወይም ደግሞ ይህንን አደርጋለሁ የምትል ከሆነ የመጥረቢያህ ምላጭ በእኔ ውስጥ ማለፍ አለበት አለ ልዑሉ። ስለዚህም እንጨት ቆራጮች ምርጫ አልነበራቸውም ዝግባውን ትተው ከመሄድ በስተቀር። ልዑሉ በዚህ ቦታ ጠባቂዎች እንዲመደቡ አሳሰበ። በሕይወት ያሉ ዛፎች እንዳይነኩም አሳሰበ። የወደቁ ዛፎች ብቻ እንዲቆረጡ አዘዘ። ማንም ሰው እንስሳትን እንዳያድን፣ ወፎችን እንዳይዝ አይፈቀድለትም ነበር። ያ ድምፅ ከየት ነው የሚመጣው አለ ልዑሉ። ከዛም በየቦታው በየቁጥቋጦ ውስጥም ፈለገ። በመጨረሻም ትንሽ እንስሳ አገኘ። እንስሳውም እግሩን ተጎድቶ ስለነበር በሕመም ይሰቃይ ነበር። ቁስሉም ትልቅ ነበር። ንጉሡም እንስሳውን ወደ ቤቱ ወስዶ በየቀኑ ይንከባከቡ ጀመር። አንድ ቀንም ደህና ሲሆን ወደ ጫካው መለሰው። ወጣቱ ልዑል ዕድሜው ከፍ ሲል አሁን 20 ዓመት ሆኖታል። የድሮ ጓደኛውን ጎበኘ። እየሞተ ያለውን ያረጀውን ዝግባ። የኔ ጥጃ ነህ አንተ፣ ምን ሆነሃል? ለምንድን ነው እንደዚህ ያዘንጋው? አንተን ሊያድን የሚችል አትክልተኛ፣ ዶክተር፣ ማንኛውም ሰው መፈለግ አለብኝ አለ ልዑሉ።
ምንም ጥቅም የለውም ወጣቱ ልዑል። ነፍሴ የምድር ለካ ልትሄድ ጊዜው ደርሷል። ለእኔ መልካም ነበርክ እና ሕይወቴን ከብዙ ነገር አተርፈልኛል። አሁን ውለታህን የምከፍልበት ጊዜ ነው አለ ዝግባው። እርዳታ ለእኔም ቢሆን አለ ውሹ። አንተ የኔ ውድ ጎሽ ምን ሆነሃል? ሰውነትህ በጣም ደክመዋል አለ ልዑሉ። እኔና ዝግባ እኩል ተረግመን ነው። አንዳችን እንስሳ ሌላኛችን ዛፍ ይሁን ነው። አሁን የርግማናችን ጊዜ ስላበቃ ወደ መንደራችን መመለስ አለብን አለ ጎሹ። ከመሄዳችን በፊት ግን ልዑል ሆይ ምድርህን አንተን ተነግሮ በማያልቅ በረከት እንድትባርክ እንፈልጋለን። ያንተን መልካምነት በእርግጥም ይሄ ይገባዋል አለ ዝግባው። እኔ ሰሞት አንዴን ውሰድ እናም ሄዶ ማበጠሪያ ስራበት። እናም ምናልባት ለልጅ አንድ ቀን ሊጠቅም ይችላል አለ ጎሹ። እኔ ስሞት ቆዳ የላተው እና ስፋው። ምናልባት ልጅ መልካም ጸባይ ማታሳይ ከሆነ እሱም እንደ ቀሚስ ስፋውና አልብሳት አለ ዝግባው። እናም አንድ ቀን ወንድሜ በቆመበት በዚህ ስፍራ ሐምራዊ አበባ ታገኛለች። የምድር ሴቶች ያንን እያደወሩ ክር ያወጡና ልብስ ይሰቡበታል፣ ተድላም ይሆናል አለ ጎሹ። አንተ ገና ሳታውቅ ይሄ ጨለማ ጫካ ሜዳ ይሆናል። ይህ ስፍራ ውብ አበቦች ይበቅሉበታል። በዚያም ከሚበቅለው አበባ ልብስ የሚሰራበት ክር ይወጣል። ከዚያ በሚወጣው ክርም ይህቺ ምድር ትበለጽጋለች፣ ሀብታምም ትሆናለች አለ ዝግባው። ዛሬ ከረጅም ዓመታት በኋላ ንጉሡ በዚያ ስፍራ ሲቆም ጓደኞቹ ዝግባና ጎሽ የነገሩት ትዝ አለው። በጣም የተጨነቀ ልቡ የተስፋ ፍንጣቂ ስላየ ያንን ሊያመሰግን ወደ ቤተ መንግሥት ሮጠ። ከእንስሳ ቀንድ የተሠራ ማበጠሪያና ከዝግባ ልብስ የተሠራ ቀሚስ ነበረው። አሁንም ልጃችን አገልጋዮቹ እንዲያለቅሱ አድርጋለች አለች ንግሥቲቱ። ጥሩልኝ እዚህ አለ ንጉሡ። ልዕልቲቱም ስትመጣ እንደገና ክፉ አመል እንዳመጣሽ ሰማሁ አለ ንጉሡ። አባቴ እነሱ አይጠቅሙም አለች ንግሥቲቱ። ይበቃል፣ ከዚህ በኋላ ፀጉርሽን በዚህ ታበጥሪያለሽ ሚዶናም ከዚህ በኋላ ስታስቸግሪ ይህንን ልብስ ትለብሻለሽ አለ ንጉሡ። አባቴ ግን እኔ ጥያቄ አያስፈልገውም፣ ውይይትም አያስፈልገውም አላት። ከዛ በኋላ ልዕልቲቱ ስታስቸግር ከዝግባ የተሠራ ልብስ ትለብስ ነበር። ያም እንደ ቅጣት ሲቆጠር ባህሪዋ በጣም መሻሻል ጀመረ። ልዕልቲቱም ያን ስላልወደደችው ጸባዩን ማስተካከል ጀመረች። ይሄ ማበጠሪያ በጣም ደስ ይላል፣ በጣም ለስለሳ ነው ማለት ጀመረች። ልዕልት ሆይ ፀጉርሽ ተሳስቧል፣ ሲፈታ ያምሻል አለቻት አገልጋዩዋ። ብዙ አትጨነቂ አገልጋዬ፣ አረፌ እቀመጣለሁ እያለች አገልጋዮቿን ማክበር ጀመረች። በአንድ ወቅት ራስ ወዳድና ክፉ በነበረችው ልዕልት ላይ ይሄ ለውጥ በመምጣቱ ሁሉን ሰው አስደነገጠው። ወዲያውም መልኳና ባህሪዋ በጣም ያማረ ሆነ። አሁን ያንን የእንጨት ልብስ ባትለብስ ባህሪዋም ያማረ ነው። አንድ ቀን እንደለመደችው ወደ ጫካ ስትሄድ የአሮጌ ዝግባ የነበረበት ቦታ ተመለከተች። በዛ ቦታም በጣም የሚያምር ውብ አበባ በቅሎ አየች። አበባውን ወስዳ ለእናቷ ለአባቷና ለአክስቷ አሳየች። እናቴ፣ አክስቴ ተመልከቱ ያገኘሁትን አበባ አለች። የሚያስደንቅ ቆንጆ አበባ ነው አለች እናቷ። እንዴ ይሄ ተራ አበባ አይደለም ውዴ፣ ይሄ ተልባ ነው አለች አክስቷ። ከዛም አክስቷ በቤተ መንግሥት ውስጥ ለሚገኙ ሴቶች እንዴት ከተልባው ላይ ሌኒን ጨርቅ እንደሚሠራ አሳየቻቸው። ከዛም ጫካው ሁሉ የተልባ አበባ ሞላው። በግዛቱ ውስጥ ያሉትም ከተልባ እግሩ ልብስ ይሰሩ ጀመር። ልብስ ሰፊዎችም ቆንጆ ቆንጆ የወንድ ሸሚዝ እናም የሴቶች ቀሚስ ይሰሩ ነበር። ልዕልቲቱ እነዚያ ልብሶች ትወዳቸው ነበር። ቀሚሱ በጣም ለስላሳ ነው፣ ሌላም አምጡልኝ፣ ተመልከቱ ተመልከቱ እንዴት እንደሚያምርብኝ፣ ሌላም ጨምሩልኝ፣ አምጡልኝ፣ ብዙ ስለብስ አምራለሁ
አለች ልዕልቲቱ። ልዕልቲቱ 20 ቀሚሶች ለብሳ በቤተ መንግሥቱ ተመላለሰች። ብዙ ሴቶችም እነዚህ 20 ቀሚሶች የቆንጆ ሴት ቀሚሶች መሰሏቸው። ይህም እንደ ፋሽን ተቆጥሮ ሴቶች፣ ሕፃናቶች፣ ሙሽሮች ይጠቀሙበት ነበር። ይህች ቀሚስ የለበሰችው ልዕልት ያመጣችው ፋሽን ከእንጨት የተሠራ ልብስ የምትለብሰው ልዕልት መሆኗን መርሳት የለብንም። 20 ቀሚሶች በእሷ ላይ ቢጠቀለሉ ነገር ግን ለስላሳ ስለነበሩ ይመቻት ነበር። እኛም ችግሮቻችንን ለመቀበል ስንዘጋጅ እናም በችግሮቻችን ላይ ተግተን ስንሠራ ጥሩ ልብ ያለውና ደስተኛዎች እንሆናለን። ሰዎችም በዙሪያችን ይገኛሉ፣ በምንሠራውም ይደሰታሉ። አንድ ጊዜ ልዕልቲቷ መልካምና ደግ ስትሆን ያለፈው ጥፋቷን የሚናገር አልነበረም። እኛም መጥፎ ባህሪያችን ስናቆም ማንም ስለዛ ደግሞ አያወራም። ይህ እውነተኛው የዓለማችን የአኗኗር ዘዴ ነው።